ሄሎ ኤቭሪዋን እንዴት ናችሁ? ዮኒ ስናይፕ ነኝ። በዚህ አይነት መልኩ መጥቼ አላውቅም ዩቲዩብ ላይ ስፔሻሊ ደግሞ እንደዚህ ፊቴን ከቨር አድርጌ መጥቼ አላውቅም። ኢትስ ማይ ፈርስት ታይም። ካሜራ ላይ ብዙም ኮምፎርታብል ስላልሆንኩኝ ነው። በተጨማሪ ደግሞ እዚህ ጋር ነው የምትመለከቱት የመጀመሪያዬን ሴታፕ ቢውልድ አድርጌያለሁ ማለት ነው። እንደዚህ አይነት ሴታፕ አልነበረኝም። እንደምትመለከቱት ከዚች ላፕቶፕ ነበር የተነሳሁት። እዚህ ጋር እንደምትመለከቱት ከዚች ላፕቶፕ ነበር የተነሳሁት። አሁን ላይ የምፈልጋቸውን ላፕቶፖች ስፔሻሊ ደግሞ ለእኔ በጣም ሚኒንግ ያለውን እዚህ ጋር የምትመለከቱትን ላፕቶፕ ገዝቼዋለሁ ማለት ነው። በዛሬ ቪዲዮ ስለሱ እንዲሁም ደግሞ አንዳንድ ነገሮች እነግራችኋለሁ። መጨረሻ ላይ ደግሞ ባለፈው $20 ጊቫዌይ ሰጣችኋለሁ ብዬ ነበረ። እሱም ጊቫዌይ የምሰጣችሁ ይሆናል ማለት ነው። በዚህ ቪዲዮ ያው ረጅም ቪዲዮ አይሆንም፣ አጠር ያለች ቪዲዮ ነች። አንድ ነገር አሪፍ ምላችሁን ነገር እመክራችኋለሁ። በተጨማሪም ደግሞ ስለ ጊቫዌው እንዲሁም ደግሞ ስለ ሜይ ቻሌንጅ አፕዴት አድርጊያችሁ ቪዲዮን ጨርሳለሁ ማለት ነው። ሌትስ ጎ። ኦኬ እሺ ጋይስ፣ ለራሴ በርዝዴይ ትልቅ የሆነ ጊቫዌይ ለራሴ ለመስጠት ለራሴ ቃል ገምቼ ነበረ። እሱ ምንድነው እዚህ ጋር የምትመለከቱትን ሴታፕ ለራሴ ለመግዛት እንዲሁም ደግሞ ራሴን ለመሸለም ነበር ያሰብኩት። እንደምትመለከቱት በጣም ከድሮ ጀምሮ ስመኝ የነበረውን ትሬዲንግን ስጀምር ላይ እንደነገርኳችሁ ቅድም በአንድ ፒሲ ብቻ ነበር የጀመርኩት፣ በአንድ ኦልድ ፒሲ ብቻ ነበር የጀመርኩት። በዛ ጀምሬ ኦልሞስት ለ2 ዓመት ከምናምን እሷን ፒሲ ነበረ ስጠቀም የነበረው። ከዛች ፒሲ ውጭ ምንም አይነት ሌላ የምጠቀምባቸው ኢኩዊፕመንቶች አልነበሩኝም፣ ስልክም አልነበረኝም፣ ኤኒቲንግ ምንም ነገር አልነበረኝም። ላይክ ጥሩ ሌቭል ያሉ ስልኮችም አልነበሩኝም ማለት ነው። ቪዲዮ የምሰራላችሁ በሰዓቱ በጣም በደከመ ካሜራ ነበረ። ከዛ ሁሉ እግዚአብሔር አንስቶኝ አሁን ላይ የምፈልጋቸውን ነገሮች በፎሬክስ ትሬዲንግ ከቨር አድርጌ እንዲሁም ደግሞ አፎርድ አድርጌ መግዛት ችያለሁ ማለት ነው። እግዚአብሔር ይመስገን። ላሳያችሁ የምፈልገው ነገር ምንድነው፣ ትሬዲንግን የጀመርኩባት ፒሲ ነች እንደምትመለከቱት። አሁን ላይ ሪታየር አድርጌያታለሁ ማለት ነው በማክቡክ። ስጀምር በዚህ ፒሲ ብቻ ነበር የጀመርኩት። መጀመሪያ ትሬዲንግ ስጀምር በዚህ ፒሲ ነው የጀመርኩት፣ ሌላ ምንም ነገር አልነበረኝም። እንዲሁም ደግሞ ሲጀምር ያለው ስልክ አለ፣ እሱንም ማሳያችሁ ይሆናል። ኦኬ እሺ ጋይስ፣ ሲጀምር የነበረችው ስልኬ እችኛዋ እዚህ የምትመለከታት እችኛዋ ስልኬ ነች ማለት ነው። በዚህ ስልክ ብቻ ነበር የጀመርኩት እና በዚህ ላፕቶፕ ብቻ ነበር የጀመርኩት። ይሄኛውን ስልክ ላይክ ኤክስፔክት ባላረኩበት ወይ ነበረ ሉዝ ያደረኩት፣ ማለትም ስራውን ያቆመውን ኤክስፔክት ባላረኩበት ወይ ነበረ። ብዙ ፋይሎች ነበሩት፣ ላይክ ብዙ የምፈልጋቸው ነገሮች ነበሩት። ነገር ግን ባልፈለግኩት መንገድ ነበር እቺን ስልክ ሎስት ያደረኩት። ከዚህ በኋላ ሁለተኛ ሌላ ስልክ ገዝቼ ነበረ። ነገር ግን ኦቨርኦል ትሬኒንግን የጀመርኩት በዚህ ስልክና በዚህ ላፕቶፕ ብቻ ነበረ። ከዛ በፊት ደግሞ የነበረኝ አንድ ዴስክቶፕ አለ which is ይሄ ላፕቶፕ ከመምጣቱ በፊት የምጠቀመው። እነሱ 3 ብቻ ነበሩ ትሬኒንግ ኦቨርኦል ሲጀምር which is ፋንሲ የሆነ ነገር ኖሮኝ አይደለም ትሬኒንግን የጀመርኩት። ለነጋችሁ የፈለኩት ነገር ያ ነው። ምንም የተካበደ ነገር አያስፈልጋችሁም ትሬኒንግን ለመጀመር። ብዙ ቦታ ሰምታችኋል ብዬ አስባለሁ። ጀስት ስልክ ካላችሁ መጀመር ትችላላችሁ። እንደኔ ደግሞ እግዚአብሔር ረድቷችሁ ፒሲ የሚኖራችሁ ከሆነ በጣም እንደውም ፖቴንሻላችሁን ተጠቅማችሁ መስራት ትችላላችሁ ትሬዲንግን። እነዚህ ነበሩ መጀመሪያ ትሬዲንግ ሲጀምር፣ እነዚህ ብቻ ነበር የኔ ማቴሪያሎች። እና ደግሞ ሁላችሁም እንደምታውቁት ትሬዲንግን ለመስራት ኢንተርኔት ያስፈልጋችኋል። እነሱ ነገሮች ካላችሁ ትሬዲንግን የትም ቦታ ናችሁ በምንም አይነት ሲቹዌሽን መስራት ትችላላችሁ ማለት ነው። ኦኬ ከዛ ሁሉ ነገር እግዚአብሔር አፍጥቶኝ አሁን ላይ የምፈልገውን which is dream የሆነውን ማክ ገዝቻለሁ which is MacBook M4 ገዝቻለሁ ማለት ነው። ኦልሞስት አንቦክስ አድርገናል። እዚህ ጋር የምትመለከቱት አንቦክስ አድርገን ኤቭሪቲንግ እዚህ ጋር ከሰካካም በኋላ ነው ይሄንን ቪዲዮ ሪከርድ እያደረግን ያለ ነው። አንቦክስ አድርግ ቪዲዮ ሪከርድ አላረኩላችሁም፣ በጣም ሶሪ። ኔክስት ታይም ገዛቸውን እቃዎች ግን አንቦክስ አድርግላችኋለሁ። እኔ ዩቲዩብ ላይ ብዙም ስላልሆንኩኝ ነው አንቦክስ እያደረኩኝ ነገሮችን ያላሳየኋችሁ። ነገር ግን MacBook M4 which is ለኔ በጣም ትልቅ ሚኒንግ ያለው ፒሲ ነች። ለምን እንደሆነ አሁን የምነግራችሁ ይሆናል። ሌትስ ጎ። ኦኬ እሺ ጋይስ፣ አሁን the whole YouTube ቪዲዮ ሜን ፕላኔ እዚህ ጋር የምነግራችሁ ማለት ነው። ለኔ ትልቅ ሚኒንግ አለው። ይሄን ላፕቶፕ መግዛት አይደለም ትልቁ ነገር፣ ነገር ግን ይሄ ላፕቶፕ ለኔ ያለው ትልቅ ሚኒንግ አለው። ማለትም የዛሬ የተወሰነ ጊዜ ላይ በጣም የኔ የምለው ሰው በጣም የማምንም ሰው ይሄንን ላፕቶፕ እንደሚገዛልኝና በሳቱ የነበረኝ ችግር ላይ የላፕቶፕ which is በሳቱ ዩቲዩብ ሰራ ነበረ፣ እንዲሁም ደግሞ ቪዲዮ ኤዲቲንግ እሰራ ነበረ እና ያንን ነገር ለማስተካከልና በምፈልገው ነገር በዛ ነገር ላይ ላይክ ፖቴንሻል ኖረኝ እንድሰራ የሚያደርገኝ ነገር በሳቱ ፒሲ ነበረ እና በጣም የሚያስፈልገኝ ነገር ፓወርፉል የሆነ ላፕቶፕ መግዛት ነበረ እና በሰዓቱ ያ ሰው እንደሚገዛልኝ ቃል ገባልኝ እና ደግሞ በጣም በዛ ሰው ላይ እምነት ሰጠሁኝ። እኔ which is ያ ሰው ሊያደርግልኝ እንደሚችል ያንን ነገር እንደሚገዛልኝ አመንኩ። which is ከሱ ጠበቅኩኝ፣ ኤክስፔክት አደረኩኝ ማለት ነው ባጭሩ። እና ባልጠበቅኩት ኤክስፔክት ባላረኩበት ወይ ያንን ሰው ኮንታክት ማድረግ እንዲሁም ደግሞ ያንን ሰው ማውራት የምችልበትን መንገድ ሎስ አደርጋለሁ which is በዛ ሰው ምክንያት ሊሆን ይችላል። እሱን አሁን ላይ ግልጽ ላደርግላችሁ ባልፈልግም ብቻ ከዛ ሰው ጋር ያለኝ ነገር ሎስ ይሆናል ማለት ነው። ምንም አይነት ወይ ማገኝበት ወይ አጣለው፣ እሱም እኔን ለማግኘት ፈቃደኛ አይሆንም ማለት ነው። በዛ ምክንያት ይሄንን ላፕቶፕ ራሱ ላፕቶፕ ነበረ በሳቱ ቃል የገባልኝ እና እንደሚገዛልኝ በውስጥ ትልቅ ደስታ ይሙላልኝ በዛ ሰዓት ነበር። እቺ ራሷ ላፕቶፕ ነበረች እና ለኔ በጣም ትልቅ ሚኒንግ አላት እና ደግሞ በጣም ትልቅም ነገር የተማርኩባት ላፕቶፕ ነች እቺ ላፕቶፕ ማለት። ያኔ ያ ሰው ያን ነገር እንደሚያደርግልኝ ከነገረኝ በኋላ ነገር ግን በጣም ይቅርብ የምለው ሰው ነው ብያቸዋለሁ።
ከነገረኝ በኋላ ከዛ በኋላ ያንን ነገር አለማድረጉ እኔን በጣም ትልቅ ነገር አስተምሮኛል። ማለትም ከሰው ኤክስፔክት ማድረግ እንደሌለባችሁ ወንድ ልጅ ሆናችሁ ስፔሻሊ እንዲሁም ደግሞ እጅ እግር እስካላችሁ ድረስ ጭንቅላት እስካላችሁ ድረስ ከሰው ምንም ኤክስፔክት ማድረግ እንደሌለባችሁ በዚህ ቪዲዮ ትልቁ ሜን ፕላን ያንን ነገር ሼር ላደርጋችሁ ፈልጌ ነው። እኔ እንደምትመለከቱት ያ ነገር የተፈጠረው ኦልሞስት የዛሬ 1 ዓመት አካባቢ ነው። በ1 ዓመት ልዩነት ይህንን ፒሲ በራሴ መግዛት ችያለሁ ማለት ነው። ለእኔ ትልቅ ሚኒንግ ያለው ፒሲ ስለሆነ ነው የገዛሁት። ዳትማችም ለእኔ አስፈልጎኝ አይደለም፣ እንዲሁም ደግሞ ያወጣሁት ገንዘብም ትልቅ ሆኖ አይደለም ለእናንተ ልነግራችሁ የፈለግኩት ነገር ግን ሚኒንግ ስላለኝ እና እቺን ፓርት ብቻ እንድትማሩ ስለፈለግኩኝ ነው። ቅድም ብያችኋለሁ፣ ወንድ ልጅ እስከሆናችሁ ድረስ እጅ እግር እስካላችሁ ድረስ በምንም አይነት ሲቹዌሽን ብትሆኑ ያ ሲቹዌሽን የእናንተ መጨረሻ ሊሆን አይችልም። በርታችሁ መስራት አለባችሁ። ትሬኒንግ ሊሆን ይችላል። የተለያየ ስራ ፊልድ ያላችሁ ሰዎች ወጣት እስከሆናችሁ ድረስ ሰርታችሁ ህይወታችሁን መቀየር ትችላላችሁ። this is the main parts of this video ማለት ልነግራችሁ የፈለኩት ነገር ያ ነው። ከዛም በላይ ብዙ ነገሮችን ያው መግዛት ችያለሁ። ስልኬ ቅድም ስጀምር ያልኳችሁ ስልክ እንደምትመለከቱት እዚህ ጋር የምትመለከቱት ስልክ ነበር ስጀምር። ስሙን ሜቢ ቴክኖ ነው የሚለው ቴክኖ ካሞን ምናምን ነው የሚለው አሁን አላስታውሰው። ይሄ ስልክ ነበረ ስጀምር የነበረኝ። ከዛ በኋላ አሁን ፋይናሊ የምጠቀመው ሜን ስልኬ ይሄኛው ነው። ብዙም ስልክ ላይ ኢንቨስት ማድረግ የምወድ ሰው አይነት አይደለሁም። የሚያስፈልግ ከሆነ ሌላ ስልክም መግዛት እንችላለን። ነገር ግን አሁን ላይ የምፈልገውን ስራ በዚህ ስልክ ብቻ መስራት እችላለሁ። this is ለኔ በጣም በቂ የሆነ ስልክ። ከዛም ባለፈ እዚህ ጋር የምትመለከቱት ኳላ የምትመለከቱት ሴታፕ ኦልሞስት ዲስ ዊክ ነው ቢልድ አድርጌ የጨረስኩት ማለት ነው ከእግዚአብሔር ጋር። ዳት ማች ወጪም አይደለም፣ ይሄን ያክል ትልቅ የሆነ ብርም አይደለም። ይሄ ነገር የዛሬ ዓመት የነበረውን ዮናታን ብትጠይቁት፣ የዛሬ 1 ዓመት ከ2 ወር በፊት የነበረውን ዮናታን ብትጠይቁት በጣም ትልቅ ነገር እንዲሁም ደግሞ እንዴት ማድረግ እንደሚችል እማያቅ፣ እንዴት እዛ ቦታ ላይ መድረስ እንደሚችል እማያቅ፣ ነገር ግን እግዚአብሔር የሚያምን አንድ ሰው ብቻ ነበረ። ነገር ግን ከብዙ ልፋትና ከብዙ ነገሮች በኋላ ጠንክሬ ስለሰራው እንዲሁም ደግሞ እግዚአብሔርን ስላመንኩ ምንም በሌለበት ቦታ እግዚአብሔር በእነዚህ ነገሮች ባርኮኛል ማለት ነው። እግዚአብሔር ይመስገን። ከዚህ በላይ ገና ይሄ የዮናታን መቆሚያ አይደለም፣ ገና ብዙ ቦታ እንሄዳለን። ይሄን ልነግራችሁ የፈለኩበት ምክንያት ምንድነው? ያላችሁበት ቦታ ያላችሁበት የተቀመጣችሁበት ቦታ እንዲሁም ደግሞ እናንተን የያዛችሁ ነገር ላይክ ድሪማችሁ ላይ እንድትደርሱ ምንም ሊሆናችሁ አይችልም። ይሄ የኔ ድሪም አይደለም፣ which is ይሄን ዕቃ መግዛት አይደለም የኔ ድሪም። ከዚህ በላይ በጣም ብዙ ትልቅ ድሪሞች አሉኝ። ወደ እነዛ ድሪሞች ደግሞ በሚቀጥሉት ጊዜያቶች ከእግዚአብሔር ጋር እንሄዳለን፣ ትልቅ ነገር እናደርጋለን ማለት ነው። this is the main plan of የዚህ ቪዲዮ። ትልቁ እንድትማሩ የፈለኩት ነገር በራሳችሁ ምንም አይነት ነገር ማድረግ ትችላላችሁ። ብር የላችሁም አይ ነው፣ ኢንተርኔት ላይኖር ይችላል፣ ቅድም እንደነገርኳችሁ ፒሲ ላይኖራችሁ ይችላል፣ ኢቨን ስልክ ላይኖራችሁ ይችላል። ያ ነገር ራሱ ሊገድባችሁ አይችልም። ስለዚህ ከምንም ከስክራች ከዜሮ ተነስታችሁ የፈለጋችሁበት ቦታ መድረስ ትችላላችሁ። ዋናው እናንተ እግዚአብሔር ያላችሁ እምነትና የእናንተ ጠንክራችሁ መስራት ነው። እነዛ ካረጋችሁ የትም ቦታ ደርሳላችሁ። ፋይናሊ ጊቫዌ እሰጣችኋለሁ። በዛ ጊቫዌ እድለኛ የምትሆኑ ልጆች ራንደምሊ ስኮር ማድረገው ከቲክቶክ ያንን ጊቫዌ አሁን ፒክ የምናደርግ ይሆናል ዊነሩ ማለት ነው። ሌትስ ጎ ኦኬ እሺ ጋይስ አሁን ጊቫዌ ታይም ነው ማለት ነው። ባለፈው አይ ቲንክ የዛሬ 3 ቀን 4 ቀን አካባቢ ለ4 ልጆች ከኢንስታግራም 2 ሰው ከቲክቶክ 2 ሰው ከቪዲዮ ኮሜንት ራንደምሊ መርጬ እሰጣለሁ 25 ዶላር ብያችሁ ነበረ። ሌትስ ጎ ዱ ዳት። መጀመሪያ የምናደርገው ከቲክቶክ ቪዲዮችን ይሆናል ማለት ነው። እዚህ ጋር ስክሪን ካርድ አበራላችኋለሁ። ኦልራይት ስክሪን ካርዳችሁን የሆነ ቦታ አስቀምጥላችኋለሁ። እዚህ ጋር እንደምትመለከቱት ቪዲዮ ኦልሞስት 23000 ቪው አለው ማለት ነው። ፖስት ያደረኩላችሁ ቪዲዮ እዚህ ጋር የምትመለከቱት ይሄ ቪዲዮ ነው which is የኔን ፕሮግረስ የሚያሳይ ቪዲዮ። ከዚህ ቪዲዮ ነው ፕሮግረስ ልጆችን ከኮሜንት ፒክ የምናደርገው። ኦልሞስት ለዚህ ቪዲዮ 407 ኮሜንቶች አሉት። ከዛ ኮሜንቶች አንድ ሰው ፒክ የምናደርግ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት በጣም ብዙ ኮሜንቶች አሉ። እስከ መጨረሻ ስክሮል አድርግላችኋለሁ። ከዛ ለሁሉም የሚደርሳችሁ እስከ መጨረሻው ወርድላችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት ሌትስ ጎ እስከ መጨረሻው። ያ ሪኳየርመንቱን በዚህ አጋጣሚ 3 ጓደኞቻችሁን ሜንሽን ማድረግ አለባችሁ ብያቸዋለሁ። ሜቢ ሜንሽን ያደረጋችሁ ልጆች ከደረሳችሁ ምስ የምናደርግ ይሆናል ማለት ነው። ያው እስከታች እየሄድኩላችሁ ነው። በጣም ብዙ ኮሜንት ነው ያለው። እችኛውን የምናብራላችሁና እስከታች እንሂድ። ኦኬ ጋይስ ይኸው እስከ መጨረሻው ደርሼላችኋለሁ። ከዚህ በኋላ በደንብ ወደ ላይ ወርታች አደረግላችሁና ራንደም ላይ የደረሰውን ሰው ፒክ ማድረግ ይሆናል ማለት ነው። ይሄው እንደምትመለከቱት ያው እስከ መጨረሻው ከዛ በኋላ እንደገና አሁን እዚህ ጋር አቆማለሁ እጄን። ይሄው እዚህ ጋር እንደምትመለከቱት AVWY የሚል አካውንት ነው። ሪኳየርመንታችንን ፊል አድርጓል። HBD ቢግ ብሮ ብሏል። እንዲሁም ደግሞ 3 ጓደኞቹን ሜንሽን አድርጓል ማለት ነው። እሱ ፕሮፋይል ላይ እንገባለን። ይሄው እዚህ ጋር እንደምትመለከቱት የኔ ፕሮፋይሉ ፎሎ ባክ አደርግለታለሁ። ከዛ በኋላ ሜሴጅ ልክለታለሁ ማለት ነው። ኮንግራትስ ለዋለሁ። this is the first winner ማለት ነው። ከዛ በኋላ ሰከንድ ዊነራችንን እንደገና ደግሞ ወደ ላይ በደንብ ሄድላችኋለሁ።
ከዛ በኋላ ወደታችን መጥቼ እንደገና ራንደምሊ አንድ ሰው ድጋሚ ፒክ እናደርጋለን። ኦኬ ጋይስ ሶ ይሄው እዚህ ጋር እንደምትመለከቱት በደንብ ስክሮል እያደረኩላችሁ ነው ወደ ላይም ወደታች። ሶ ራንደምሊ አንድ ቦታውን አቀሙላችኋለሁ። ያ ኦኬ ሶ አሁን ያቀምኩበት ቦታ ደግሞ ስምዖን የሚባል ልጅ ነው። እንደምትመለከቱት HPD wish you all the best ይላል። ደን ከዛ በኋላ 3 ጓደኞች ሜንሽን አድርጓል ማለት ነው which is requirementን ፊል አድርጓል። ሶ ለዚህም አካውንት ኦልሞስት ፎሎ አላደረገንም፣ ነገር ግን ቪዲዮአችንን ሪፖስት አድርጓል which is fine። ሶ ኮንግራትስ ብለን እንጽፍለታለን። ኮንግራትስ ብለን እንጽፍለታለን ማለት ነው። ኦኬ ሶ ቲክቶክ ላይ ያልኳችሁ ዊነሮች 2 ዊነሮች እነዚህ ናቸው። ኔክስት ወደ ኢንስታግራም እንሄዳለን። ከኢንስታግራም 2 ዊነሮችን ፒክ እናደርጋለን። ከዛ በኋላ መጨረሻ ላይ የሁሉንም ዴሊቨር ያደረኩላቸውን ጊቫዌይ ቴሌግራም ላይ ፖስት ማድረግላቸውና ማለት ነው። አሁን ደግሞ ሌትስ ጎ ቱ ኢንስታግራም። ሶ ኢንስታግራም ላይ እንደምትመለከቱት ገብቼላቸዋለሁ። ኦልራይት ሶ ይሄው እንደምትመለከቱት ቪዲዮአችን ይሄኛው ነው ማለት ነው። አሁን ሪሰንትሊ ፖስት ያደረግነው ቪዲዮ ኮሜንት እንደምትመለከቱት ኦልሞስት 356 ኮሜንት አለ። ከዚህም ደግሞ ዊነሮችን ፒክ እናደርጋለን። ሌትስ ጎ አሁንም ወደታች ድጋሚ። ሶ ኔክስት ታይም ጊቫዌይን ሜይ ቢ በጥያቄ ልናደርግ እንችላለን ኦር ሰምቲንግ ለሚያስፈልገው ሰው እንዲደርስ በጥያቄ ኦር በሆነ ነገር እናደርግላቸዋለን። አሁን በደንብ ወደታች ሊሄድላችሁ እስከ መጨረሻው ድረስ። ከዛ በኋላ 2 ዊነሮችን ራንደምሊ ፒክ የምናደርግ ይሆናል። እንደነገርኳችሁ ቅድም ያልኳችሁን ቴሌግራም ላይ ፖስት የሆነው ሪኳየርመንት ፊል ማድረግ አለባቸው ማለት ነው። ኦኬ ሶ ብዙ ደቂቃ እንዳይወስድ ከዚህ እመልስላችኋለሁ። ትንሽ ወደታች ልውረድላችሁ። አሁንም ኦልሞስት ብዙ ኮሜንት ስላለ የተወሰነ ፒክ እናደርግና ኦኬ ሶ አልቋል ማለት ነው። እንደምትመለከቱት መጨረሻ ነው። ሶ ወደ ላይ ስክሮል እናደርጋለን በደንብ ድጋሚ ደግሞ ወደታችም ስክሮል እናደርጋለን። ሶ ጉድ ላክ። አንድ ሰው ፒክ አደርጋለሁ ራንደምሊ እናንተን እያየው። ሌትስ ጎ። ሶ ያ ቢኒ የሚል አካውንት ነው ኪፕ ፑሺንግ ይላል። ነገር ግን ምንም አካውንት ሜንሽን አላደረገም። ሶ እንቀጥላለን። ሌላ ሰው ሶ አሁንም ድጋሚ አላይም ብያቸዋለሁ። ወደታች ወደ ላይ እዚህ ጋር ኦኬ ሶ አሁን ያቀምኩበት አካውንት እዚህ ጋር እንደምትመለከቱት ገዘል ነው የሚለው ደን 49 ምናምን የሚል ቁጥር አለበት። 3 ጓደኞችን ሜንሽን አድርገዋል። ሶ እሱንም ገብተን ፎሎ ባክ እንመልስላታለን። ከዛ በኋላ አይ ቲንክ አዲስ አካውንት ነው ማይመልስ ከሆነ ለሌላ ሰው ደግሞ እንሰጣለን ማለት ነው። ሶ ኮንግራትስ እንለዋለን ማለት ነው። ኮንግራትስ ብለን እንጽፍለታለን። ጽፌለታለሁ ማለት ነው። ኔክስት አንድ ሰው ደግሞ እንደግምና እንጨርሳለን። ሶ ድጋሚ አንድ ሰው ሶ እናንተን እያየው አንድ ሰው ፒክ አደርግላችኋለሁ። HPD ብሎ ነው የጻፈው። ሶ እንቀጥላለን ማለት ነው። እንደነገርኳችሁ ሜንሽን ያደረገ ሰው ነው የምንፈልገው። ሶ እግዚአብሔር መልካም ነው፣ ግን አካውንታቸውን አሜን መልካም ነው። አካውንታቸውን ሜንሽን አላደረጉም። ሶ ያ ኦኬ ሶ ሃፒ በርዝዴይ ብሏል። ፈሃድ ሚል አካውንት፣ ፈሃድ አሊ ሚል አካውንት ሃፒ በርዝዴይ ብለኛል። ቴንክ ዩ። እንዲሁም ደግሞ 3 ጓደኞችን ሜንሽን አድርጋል። ሶ ዩ አር ዘ ዊነር። ፎሎ አላደረከኝ ሜሴጅ እንዳልክልህ ሶ ሪኩዌስት አድርጌሃለሁ። አይ ዶንት ኖ የሚመልስልኝ ከሆነ ስክሪንሾት አድርጌ ልክላችኋለሁ። 2 አካውንቶች ኢንስታግራም ላይ የሚመልሱልኝ ከሆነ ልክላችኋለሁ። ማይሆን ከሆነ ደግሞ ሌላ እንዲሁ ራንደምሊ ፒክ አደርጋለሁ። እንደምትመለከቱት ቴንክ ዩ ብሎ ጽፎልኛል የቀደሙ ልጅ። ሶ ይሄኛው ሪኩዌስት ያደረኩት አካውንት የሚመልስልኝ ከሆነ እልክለታለሁ። ማይመልስልኝ ከሆነ ደግሞ ሌላ ሰው ራንደምሊ ፒክ አድርጌ ጽፌ ስክሪንሾት ልክላችኋለሁ ማለት ነው። ሶ ዲስ ኢዝ ኦል አባውት ኢት። ጊቫዌ ይሄን ይመስላል። ኦልሞስት 5 ደቂቃ የፈጀ ጊቫዌ ነው። ሶ እንደዚህ አይነት ጊቫዌዎችን ያልደረሳችሁ ልጆች ያው በተደጋጋሚ አደርጋለሁ ስፔሻል ኢቨንቶች ላይ ኦር የሆነ ታይም ላይ አደርጋለሁ። ሶ ቴሌግራም ቻናል ላይ ጆይን ማድረጋችሁን እንዳትረሱ። ከዛም ባለፈ ደግሞ ብዙ ትሬዶችን አለ እንገባለን፣ የተለያዩ ነገሮች እናደርጋለን። እንዲሁም ደግሞ ዩቲዩብ ላይ የሰራሁት ቪዲዮ አለ፣ ገብታችሁ ያንን ቼክ ማድረግ እንዳረሱ ትማሩበታላችሁ። የዛሬ ቪዲዮን ይመስላል። ቴንክ ዩ በጣም ሌትስ ጎ